በእህትነትም ስሞኝ ይሆናል። የምናጣራው እንዴት ነው? ቀስ በቀስ እያወራሁት በውስጥ እያወራሁት በደንብ ሳወጣጣው ያኔ አውቃለሁኝ። በውስጥ ልትጽፊ ለማረ ጭራሽ ልትጻጻፉ እንዴ? ገመድ ገዝተሽ አልክልኝም። በቃ አድርጎ ራስሽን አጥፊ እያልሽኝ እኮ ነው። ቀስ በቀስ አትጻፊለት ማሪ። እኔ እንደዛ ነው የማውቀው። በውስጥ ጽፍለታለሁ። ከዛ ፍላጎቱን አይተን የሚፈልግ ነገር ከሆነ ለሁሉም ነው የሚፈልገው። አይሆንሽም። መጀመሪያ ግን ላጣራ። አሁን አንቺ አልሰማሽም፣ ምንም ነገር አላየሽም፣ አልሰማሽም። አጣሪ እስቲ ጉዱን እንየው። ግን ሆን ያለብሽ ይሄን ልብ አላየሽም አሉ። አላየሽማ ከነገርሽውማ ኧረ እኔ አልነግረውም ብለውኩንም አልከፍትም፣ አላናግረውም፣ ቤቱም አልሄድም፣ ጸጥ እላለሁ። እንደዛማ አይደለም እንዲህ አይደለም። ከብሎክ ታወጪውና ተጠግተሽ ነው እንጂ የምታየው። ወይ ደግሞ ያስታራቂውኝ በውስጥ ላውራው ልጻፍለት አስታራቂ መስዬ ቁጥሩ ልላክልሽ እንዴ? ወዴ ኧረ በዚህ ቁጥሩን አልክልሽም። ለዜድ ራሱ ልኬላት አይደል እንዴ ማሬ ፍቅሬ የተባባሉት አናቴ ላይ ነው። አይ በቃ ይቅር። እንደዛ ከሆነ እኔ ዝም ብዬ በቲክቶክ ማወራው ቁጥሩም ማያስፈልገኝ። እኔ ጀስት ይሄንን ልንገርሽ ብዬ ላሳውቅሽ ብዬ ነው። ከጀርባሽ ምንም ሴራ እንዳልተነሱስ እንድታውቂ ብዬ ነው። ፋሲካይ በደንብ አትጫኙ ማሬ፣ በደንብ አታሳስችው። እኔ መቼ አሳሳትኩኝ? 6 የሳምኩት በሰባተኛው በውስጥ መቶ ልብ ሰጠኝ። እኔ ምን ላድርግ? ልቡ ይውለቅ፣ ልቡ ይውለቅ። ወይኔ አልቻልኩኝ። ምረጭ እኔ ማችን ያው በቃ እንትን ልል ያልሽ ላሳውቅሽ ብዬ ነው። በዛው በኮመንት ልምጣና ላዳምጣችሁ። እሺ ይገርማል እኮ ማሬ፣ የምር ይገርማል ማሬ። ተቃጣይ ሲለኝ ነው እኮ እኔ ሄጄ የዱባይ ወንድ ያፈቀር። እኔና አንቺም ብዙ መወያየት ያለብን ነገር አለ። አዎ ረጅዬ እንወያይ። አንቺ ምክርሽ ያስፈልገኛል። ምክንያቱም 2 ጦር ልትቻችን በጣም አደጋ ውስጥ ወድቂያለሽ። አሁን ምን ፀጉሬ ወደ ነጭ ይቀየራል። አዎ ምንድን ነው የምታረጊው? ቤታ የላከችለትን ልብ የላከላትን ልብ ያየሽው ምንም ያየሽው ነገር የለም። አሁን ግልጽ ነው። እኔ ችግሩ እኮ አይቶ እንዳላየ መሆን አልችልማ። አሁን ሳይ ወደ ቤታዬ የሰጣት ልብ መቶ ፊት ለፊቴ ቁጭ ይላል። ወይ ውዴ ቤታ ምን አሳይታሻለች? ልብ፣ ቀይ ልብ። ላኢላሀ ኢለላህ ቤታ ምን አሳይታሻለች? ቀይ ልብ አላየሽም? እንዲያየው ምንም በይ ምንም በይ ቤታ ምን አሳይታሻለች? አራጁ ደግሞ ቀይ ልብ እያየው እንዴ ምንም እላለሁ። ቀይ ልብ አየው እኮ በዓይኔ በብረቱ እኮ ነው ያየሁት። አባቴ እንደ ወሬ እንኳን ቢሆን አላምንም። በብረቱ ስለማናቅ አሁን ሌላ ነገር ላይ ለመድረስ ፋሲካ ወይዬ ቤታ ላይቭ ገብታ ምን አሳይታሻለች? ቀይ ልብ ስክሪንሹቱ አርጋ ፎቶ ቀይራ አባቴ ሙት በዓይኔ ነው ያየሁት። መዋሸት እንኳን አልችልም። ተቃጠልኩኝ። እርር ነው ያልኩት እዚህ ጋር። ፋሲካ መጀመሪያ እንደዚህ ዘና ብለሽ ቁጭ በይ። ዘና በይ መጀመሪያ ዘና በይ ማሬ፣ ዘና በይ መጀመሪያ። ዘና ብያለሁ ማሬ። እጅሽ እንደዚህ በይ፣ እንደዚህ በይ እንደኔ። ችግር የለውም። አጥሮ ነው ያልደረሰው እዚህ ጋር። ኢትስ ኦኬ ማለት እንዲያስቅኝና ህመሜን አስረሽኝ። ቤታ በእንትን ምን አሳይታሻለች? በምን በላይ ገብታ ምን አሳየችሽ? ቤታ ልብ ረጃ ይሰማል። ልብ አንቺ አላየሽም እንዴ? አላየሽም? አላየሽም? በሰባተኛው በውስጥ መጣና ልብ ሰጣት። አሳይታሽ አላየሽም? ልንገርሽ። ቆይ አንቺ ቆይ አሁን ሀቢብ ይማግጣል አይማገጥም? ቺት ያረጋል አያረግም? ቤታን ተቀብሎ ያወራል አያወራም? እሱን ማረጋገጥ አለብን። አላየሁም። ፋሲካ ቤታ ላይቭ ገብታሁ ምን አሳይታሻለች? ልብ ረጁ ደግሞ የአረብ ሰበርኒ ልብ አባቴ ሙት ልብ ቀዩ ልብ
እኔ ሌላ ልብ አለ እንዴ ማሪ? እኔ ወደ ታች ገብቼ አላየሁም፣ ግን ቀይ ልብ አላየሁም። በይ አሁን እምልሽን ስሚኝ እኮ የፈለግንበት ላይ ለመድረስ ስጠይቅሽ ምን አይተሻል ስልሽ መልስሽ ምንም አላየሁም በይ። ሀቢብን ነው ምንም አላየሁም ብለሽ ዋሻልሽኝ እንጂ አንቺንም ነው እንደምዋሸው። አላየንም፣ እየተለማመድን ነው። ሴትዮ ተናገረ ትሬኒንግ ጋቲም እንዴ? እሺ ፋሲካ ወይዬ ቤታዩ አሁን ላይ ገብታ ነበር አይደል? ግሪን ስክሪን ላይ ምን አሳየችሽ? እሱማ ልብ ነው፣ ግን አንቺ አላየሁም በይ ብለሽኛል። አባ ግሪን ስክሪኑ ላይ ያሳየችኝ ልብ ነው፣ ግን አንቺ አላሳየሁም በይ አልሽ። አላየሁም በይ። ይኸውልሽ ማብራሪያ ያስፈልገው። አሁን ቤታዩ ላይቭ ገብታ ነበረ። ምን አሳየች ስላት ምንም አላየሁም ነው የምትይው እንዴ? እሱን ለሀቢብ አይደል እንዴ በይ ያልሽኝ ማሪ። አንቺ ምንም ነው ምለው ማሪ። ይኸውልሽ አሁን ይኸውልሽ እምልሽን ዝም ብለሽ በአትሽ በይ። ጠይቅኝ። አሁን አወቅኩ፣ ገባኝ እኮ አሽሙሩ ገባሽ? አሁን ገባኝ የምር። እኔ እምልሽ ፋሲካ ቤታዮ ላይቭ ገብታ ነበር አይደል? አዎ ገብታ ነበር። ግሪን ስክሪን ላይ ምን አሳየችሽ? ረጁ ምንም በይ ብላኛለች። ምንም አላሳየችኝም። እኔ ምንም አላየውም። በቃ ግን አይቻለሁ። ግን ምንም ነው የምለው ግድ ነው ምንም በይ ስላልሽኝ። እሱም አሁን አይተሻለሁ ሲለኝ አይቻለሁ። ግን ምንም ነው የምለው ቀን እስኪያልፍ ይለዋል ነው። ፋሲካ ፕሊስ ለው ሰማህቲ ያለ ምንም ማብራሪያ አና ሹ ግልጥልች عشان تعرفي عشان توصلي شو تبي وين توصلي قولي انت ما شفتي شيء بس فاسيكا بيتا من اسايتش بيتا من بيتا جرين سكرين لي من اسايتش منم حبيب سمعتها ልብና አርጎና የሳማት እሷ በላይ 6 ስስመው በ7ኛው በውስጥ ሄዶ ሳማት። ልክድ ነው እንዴ? እኔ አልፈራም፣ እውነት እናገራለሁ። በውስጥ ሄዶ ሳማት። በቀይ ልብ ነው የሳማት። አንቺ በቦክስ ልልሽ ነው፣ ወደ ኋላ ትመለሽ። አንጀት ያድራል። ረጃ አባቴ ሙት። ምንድን ነው የምናደርገው መሰለሽ? ሀቢብ ቤታ ጋር ብዙም እንትን አይልም። ይነዋት አንቺ አሁን ምንድን ነው ማድረግ ያለብሽ? ሀቢብቲ እንቲ ማሽፍትሽ እንቲ ማስማትሽ ወላ ማሽፍትሽ ትቀበሊ ወላ ማትትቀበሊ አና እክትች ሳ አና ሹ እግልች ትቀበሊ لانه ما تقدري توصلي وين تبي شو تبي ሀቢብቲ ሰምተህ እንደዚህ ቋንቋ ልቀይር እንጂ እናንተ አልገባኝ አለፈ አምጣልሽ። አና ማሽፍትሽ ምን አይተሻል ዛሬ? ምንም ሀቢብ ስሟታል። ላ ጉሊ ላ ሀቢብ ስሟታል። ላ አልሰማትም። እሷ ሳመችው እሱ ማለት አይዋ አላስ ሄክ ንምሺ ግን በእውነቱ ስሟታል። በእውነቱ እኮ ስሟታል ማለት ነው። ልብ ሰጣት ማለት በውስጥ እኮ ሳማት ማለት ነው። አላለም እንጂ እኮ ያው ነው። እንዲህ ሰጠሽ ማለት ሳመሽ ነው። ቀይ ልብ አይደል? በእውነቱ እውነቱን እናውራ ከተባለ ግን ይወድሻል ማሪ። ኦፍኮርስ አሁን ችግሩ ምንድን ነው? ሁለት ጦር እንዴት ነው? እኔ ያሳሰብሽኝ አሁን ዜድ በዚህ ቤታ በዚህ የምር ማበዴ ነው። በጣም ማበዴ ነው። ታረቂው በቃ። አይ እኔም እንደዛ እያልኩ ነው። ልግደረደር ነበረ ለአንድ ወር። የአንድ ወርማ ኦልሬዲ በስሎ የአንድ ወር እርጉዞና እንዳመጣልሽ ቤታ። እንዴት ነው የምታረግዘው? ቴንኪ ማለት እንዴት ነው የምታረግዘው? አንቺ ደግሞ እሱ አሜሪካ ቀላል ነው። ትኬት ቆርጣ አመጣ። ኧረ ረጁ ተይ፣ ምሮኝ ነበር ረጁ ማሬ ተይ ረጁ አትበይ እንደዛ አይሆንም። አንድ ወር ሩቅ ስለሆነ ታረቁ ወይ ዛሬ ማታ በቃ ይታረቃሉ። ምክንያቱም ታርቀው እስቲ እንዴት ነው
ከታረቁ በኋላ እንዴት ነው ከእንትና ጋር አሁንም ከቤታ ጋር ልብ ይላላካል አይላላክም? እሱን የምናይ ይሆናል። ግን እኔ ስንቴ ነው መነግርሽ? ለምንድን ነው ሮጠሽ ስልክ ቁጥር ለመስጠት ምትሮጩ? አልሰጠኋትም እኮ አልሰጥሽም አልኳት እኮ ቤታ በስጥሽ አልሽ። ስልክ ሰጠሽ አንቺ ስትይኝ አይ አልሰጥም አልኳት። አላየሽም እንዴ? አንቺም ስትይኝ ወዲያው ገባኝ። ሰላማዊት ጨዋታ ማታቂ ከሆነ ውጭ ማሬ። ጨዋታ ማታቂ ከሆነ ጨዋታ የምታውቁ ሰዎች ብቻ ኮምቱ። ቀልድ ጨዋታ ምናምን የምታውቁ ሰዎች ብቻ ሸገብች። ጨዋታ የማታውቁ የማይገባችሁ ሳቅ ጨዋታ ምናምን እንትን በሉሽ ፍቱ። በቃ መሳቅ የማፈልጉ ሰዎች እንትን በሉሽ ፍቱ። በቃ እስኪና ያለ የሚሆነው እሺ። ማር ሄድሽ እኮ በሀሳብ። አረ ሄድኩኝ። እኔማ የጠበኩት ብዙ ነበረ። ይታረቁ ታረቂ የምትሉ አንድ ቁጥር ጻፉ እስቲ ጋይስ። አዎ ይላሉ። ኖ እንትና ሄኒ እንዳትታረቅ ይላል። እታረቃለሁ። ሄኒ እዛው አንድ ቁጥር ነው ውዴ። እዚህ ሄኒ አለ እንዴ ደግሞ? ሄኒ አለ ኩዌት የሚኖረው እዚህ ነበር ድሮ ነው የማውቋት። አሁን ምን ይለኛል? አትታረቂ ነው ይላል። እዚህ ቤት እንዳለ አንድ ቁጥር ነው። እዚህም እንዳለ አንድ ቁጥር ነው። ቆይ ውዴ አሁን ምን ልክፈትልሽ? ስሜትሽን የሚገልጸው ምንድን ነው? እሱ የለቀቀው አለ አይተሽ ከሆነ እሱ አሁን ልከፍትልሽ ነው። ጓደኛዬ እኮ ረጁ አባቴም ሀይዳ ረጁ ሄርት ሄዱ የኔ ፍቅር ቴንኪ ማሬ። እሺ ምንድን ነው ውዴ? ምንድን ነው ስሜትሽ የሚገልጸው? ንገሪኝ። ንየትሽ የእሱ ቲክቶክ ላይ ግቢና አለ። የት ልግባ? ንገሪኝ። ምንድን ነው ይሄ ዘፈን? ቆይ ዘፋኙን ጠፋብኝ። ቆይ ላሰማሽ። ወጥቷል ከላይ ላይ ደግሞ ቤቱ ጋር ነው የማገኘው። ይሄ ዘፈን ቆፍጣን በይ። ተናገርኩ። እውነትሽን ነው። ያንን ክፈችልኝ። የአረብኛ ገልቢን ከሰር ገልቢን አኸር ገልቢ ወጃ ብልማዲ የምትለው እሱ አረብኛ ነው የምከፍተው። እንዳተኛውን እንቅልፍ ከወሰደሽ አትናሽም። ስሚ ወይዬ አረብኛ ነው የምከፍትልሽ። ሴትዮ እየጠበቅኩሽ ነው። አንተ በአንድ ቤት ሁለት ጣራ ሰሪ ያልሽው ምንድን ነው? እሱን ክፈችው። ማናት ስሟ? ምነው ከመሸ መጣ የሚለው ነው አይደል? አዎ ምነው ከመሸ መጣ